የያሬድ ሰውኛ በጓዳጓ ማህበር ቤተሰቦች እንደምን ዋላችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን። አሁን ያለን ፕሮግራም ነፍስ ይማር ነው። ነፍስ ይማር በዚህ የነፍስ ይማር ላይ የምንጠቀምባቸው ጥቅሶች አሉ። ከነሱ መካከል አንደኛው የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይሄ ቴክስት መጽሐፍ ቅዱስ ላይ ያለ ነው። ምንድነው? በአጠቃላይ እንግዲህ ዛሬ የምንዘክረው ኃይለ ማርያም ነው። የኃይለ ማርያም ቤተሰቦች ሌላ ቦታ ላይ ሳይሄዱ እኛን ስለመረጡን ከልብ እናመሰግናለን። እስቲ ኃይለ ማርያም ኃይለ ማርያም ኃይለ ማርያም ነፍስ ይማር ነፍስ ይማር ነፍስ ይማር። አሁን የምንዘክሩ የኃይለ ማርያም 5ኛ ዓመት ነው። እንግዲህ በተቻለ መጠን በኋላ ላይ ምስጋናችሁንና ርቃታችሁ እንደተጠበቀ ይሁንና ፕሮግራሙን በቀጥታ እንጀምራለን። ያሬድ እንግዲህ 5ኛ ዓመት ነው መታሰቢያ በቤተሰባቸው አማካኝነት የተዘጋጀው። ስለዚህ በጸሎት ሁሉ ጊዜ እናስባቸዋለን። እሺ አባታችን አቶ ተፈራ ለኃይለ ማርያም ቤተሰቦች የሚያስተላልፉት መልእክት። እንደምን ዋላችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን። ከክፉ ነገር ይሰውረን እግዚአብሔር አምላክ። ኃይለ ማርያምን ነፍሳቸውን ይማር፣ ቤተሰቦቻቸውን መጽናናት ይስጥልን፣ እድሜ ሀብት ጸጋ ይስጥልን። የሞቱ ነፍሳት ክርስቲያን ይማርልን፣ ያለው ይጠብቅልን፣ ዘሮቻቸው የተባረኩ ይሁኑ። በዚህ ዕለት በዚህ ሰዓት ይህንን ማዕድ በያሬድ ሰውኛ አማካኝነት ስላቀረቡልን እግዚአብሔር አምላክ በሰማይ ቤት ይመዝገብላቸው። የሰጡት ሁሉ የተባረከ ይሁን። ወገኖቻቸው ሁሉ የተባረኩ ይሁኑ። ዘራቸው ይብዛ፣ እድሜያቸው ይርዘም። የሞቱ ነፍሳተ ክርስቲያን ይማርልን። ኃይለ ማርያምን በይስሐቅ በያዕቆብ ቦታ ያስቀመጠልን ነፍስ ይማር። እናመሰግናለን አባታችን። እኛም ያሬድ ሰውኛ በጎ አድራጎት ማህበር ለኃይለ ማርያም ቤተሰቦች መረጋጋትን፣ መጽናናትን ሕያው እግዚአብሔር ይስጥልን እንላለን። እግዚአብሔር ይስጥልን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነው ይትማፀን እኪየ ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ ማርያም ጽዮን ለዓለመ ዓለም አሜን። ናኩተ ከንፈር ሰባከ ንባርከ ከንፈር ወደ ስምከ ቅዱስ ሰግደከ ወዘረከ ሰግድ ምርቆ ንጎት ከታይ ቅዱሳን አንተ ውእቱ አምላከ አማልክት እግዚአብሔር ወንጉሠ ነገሥት አምላከ አንተ ዘኩሉ ዘሥጋ ወለኩላ ዘነፍስ ወከ በከመ መሐረነ ወልድከ ቅዱስ እንተይብ አንተ ሙሰሶ በትጸልኡ ከመ ትበሉ በሰላም ያለ ሥላሴ በሰላም ያሳድረን። ማቱን በትዕግሥት ቁጣውን በምሕረት ይመልስልን። ከወደደ ማት ከታዘዘ መቅሰፍት ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ማሩ እሱ ይማረን።
አምላካችን መድኃኒታችን ኢየሱስ ክርስቶስ የመላእክት አለቃ ሥርዓት ንጉሥ ኃጢአትን የሚደመስስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር ይበለን። የተሰበረው ልቦናችንን ያቃናልን። የነፍስ ዓመቱ ኃይለ ማርያምን ነፍስ ይማርልን። የነፍስ ዓመቱ ኃይለ ማርያምን ነፍስ ይማርልን። የነፍስ ዓመቱ ኃይለ ማርያምን ነፍስ ይማርልን። እግዚአብሔር አምላክ መቼም ያው የወደውን ሕፃናትን ወደ እኔ አትከልክላቸው ይላል። ይህ ልጅ በእውነቱ ስናየው እንደሚያወሩኝ ገና ሕፃን ነው። እግዚአብሔር አምላክ ኑሃቤ ብሩካን ላዌ ለመንግሥተ ሰማያት ያለው አንተ የኔ ደግ የኔ ብሩካን የኔ ቅዱሳን የኔ ንጹሐን መንግሥተ ሰማያት ያንተ ትሆን ዘንድ ና ወደ እኔ ብሎ ነው መርጦ ነው የወሰደው። እግዚአብሔር አምላክ ደግሞ በገነት በመንግሥተ ሰማያት ያኖርልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ቤተሰቡን እግዚአብሔር አምላክ መጽናናቱን ይስጥልን። እሱን አይከለከል ያግባልን። ረድኤቱ በረከቱ ለሰዎቹ ይትረፍልን። ረድኤቱ በረከቱ ይጠብቃቸው። እግዚአብሔር አምላክ በረድኤት በበረከት ይጠብቅልን። እግዚአብሔር አምላክ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንና ኢንሳን አበዛው ተብሎ አይቀንስብን። ያሬድን እግዚአብሔር አምላክ እንደ ማቱሳላ እንደነ አብርሃም ረዥም ያርግልን። እግዚአብሔር አምላክ ሌት እንቅልፍ አጥቶ ቀን እረፍት ሳይወስድ እንዲሁ ዝም ብሎ ከጀመረ ጀምሮ እስካሁን ድረስ እንደምናየው እየተንከላተነውና እግዚአብሔር አምላክ ይህን ድካሙን እግዚአብሔር እሱ ይቀበልልን፣ እሱ ይቀበልልን፣ እሱ ይቀበልልን። የኃይለ ማርያምን ነፍስ ይማርልን። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ ቅዱስም እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃል። አንደበቱን ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አምላኬ አምላኬ ስንለው ልቦናውን ያዝናምን እንደ ማረነቱ የማረ እንደ ካህንነቱ የቻለን እነዚህን ደግሞ ልጆቹን እግዚአብሔር አምላክ እንደዚህ ደፋ ቀና ብለው ደረቁ ነዶባቸው እርጥቡ ጨሶባቸው መከራቸውን አይተው እንደሚያቀርቡልን እሱ መድኃኔዓለም እሱ ጤናቸውን ጉልበታቸውን ይስጥልን፣ ሀብታቸውን ያቅናልን፣ ሀብታቸውን ይስጥልን። እግዚአብሔር ባርክ፣ እግዚአብሔር ይቀድስልን። ነፍስ ይማር የኃይለ ማርያምን ነፍስ ይማር የኃይለ ማርያምን ነፍስ ይማር። ጧፉን በጥንቃቄ ያጥፉት።
Thank you.